ሰላም የእግዚአብሔር ሰዎች እንዴት ከርማችኋል? ያለምሸት ነኝ። እግዚአብሔር የተባረከ ይሁን። ክብር ለጌታ ለአምላካችን ይሁን። እንዴት ከረማችሁ? የደወላችሁ ሰዎች እግዚአብሔር ይባረክ። ኮሜንት ያደረጋችሁን የደወላችሁልን ሰዎች እግዚአብሔር ይባርካችሁ። እንግዲህ ይሄ መንፈሳዊ አገልግሎት ስለሆነ ያው ኮሜንት ብታደርጉልን፣ ሰብስክራይብ ብታደርጉ፣ ሼር ብታደርጉ ለብዙዎች የጠቀማችሁ ቪዲዮ ከሆነ ለሰዎች ብታደርሱልን መልእክቱ ለሰዎች ይደርሳል፣ ጠቃሚ ይሆናልና የመንፈሳዊ አገልግሎትም ስለሆነ በዚህ ደግሞ እንድትተባበሩን በጌታ ፍቅር ጠይቃለሁ። እግዚአብሔር የተባረከ ይሁን። እግዚአብሔር ይመስገን። እንግዲህ ዛሬ በጌታ ጸጋ ደግሞ የእግዚአብሔር ሐሳብ እንግዲህ አንዳንድ ጊዜ ያው እድሎችን አለማበላሸት ወይም ደግሞ የጉብኝት ወቅትን አለማለፍ የሚል ሐሳብ በዚህ ሐሳብ ውስጥ የእግዚአብሔርን ፍላጎት የእግዚአብሔርን ዓላማ ለኛ ያለውን ፈቃዱን ከናንተ ጋር ለመነጋገር በዚህ ያለው እግዚአብሔር ይመስገን። እንግዲህ ምን ለማለት ነው የፈለኩት? ጉብኝትን አትተላለፍ የሚል ነው። ጉብኝትን አትተላለፍ። ይገርማችኋል፣ በመጽሐፍ ቅዱስም ውስጥ ማዕት ስፍራዎች አሉ፣ እያነሳን እናወራለን። ብዙ ጊዜ ሰዎች እግዚአብሔር የሰጠንን ሰዓት ካይሮስ የምንለውን ያንን በጣም ወሳኝ የሆነውን መለኮታዊ የእግዚአብሔር ቀጠሮን የተሸከመውን ቀን ሰዓት ባለማወቅ ባለማስተዋል ብዙ ጊዜ እንተላለፋለን። የእግዚአብሔር ሰዎች እንግዲህ እግዚአብሔር በሰዓት የሚገደብ አምላክ አይደለም። እግዚአብሔር በሰዓት አይደለም የሚሰራው፣ ነገሮችን በሰዓት አበጅቷል። ግን እሱ በሰዓት አይታሰርም፣ በሰዓት የሚለካ አምላክ አይደለም። ነገር ግን ሰዓትና ጊዜ ወቅትን ደግሞ ለኛ ሰጥቶናል። በሰዓት ተገድበናል። የምናደርገውን ነገር በሰዓትና በጊዜ መካከል እናደርጋለን። ጊዜን ደግሞ ለኛ ጠቃሚ እንዲሆን እግዚአብሔር ትልቅ መሳሪያ አድርጎ ሰጥቶናል። ክብር ለጌታ ይሁን። እንደገና ሌላው ነገር ደግሞ ትልቁ እውነት ምንድነው? እግዚአብሔር ነገሮችን ሁሉ በጊዜ መካከል የሚያደርግ አምላክ መሆኑ ነው። እግዚአብሔር በመጀመሪያው ቀን እንዲህ ሰራ፣ በሁለተኛው ቀን ይህን ሰራ ሲል እግዚአብሔር በቀን መካከል ውስጥ የሚሰራቸው ስራዎች እንዳሉ ይህን መዘንጋት የለብንም። እሱ በቀን የሚያዝ አምላክ አይደለም። እሱ ኤልሻዳይ ነው። እሱ በአንድ ጊዜ ሁሉ ቦታ ይገኛል። ነገር ግን ስራውንና ደግሞ ከሰው ጋር ያለው መስተጋብር ደግሞ እግዚአብሔር በቀናቶች ውስጥ በጊዜያቶች ውስጥ ያደረገ አምላክ ነው። በፍጥረተ ዓለሙ ላይ እግዚአብሔር በቀናት ነገሮችን እየሰራ አምላክ ስለሆነ ስራውን የሚሰራው በቀናት መካከል ነውና ቀናት ሊያልፈን ይችላል ዝም ብሎ፣ ቀናት ደግሞ ሊጠቅመን ይችላል ዝም ብሎ ማለት ነው። ጊዜና ወቅትን መመርመር የኔና የናንተ እድል ፋንታ ስለሆነ ክብር ለጌታ ለአምላካችን ይሁን። እንግዲህ ይሄንን ሐሳብ ስናገር በተለይ ጉብኝት የሚለውን ሐሳብ መጎብኘት የሚለውን ሐሳብ መጽሐፍ ቅዱስ በብሉይ ኪዳንም በአዲስ ኪዳንም በሁለት ይሄ ጽንሰ ሐሳቡን በሁለት አቅጣጫ ነው የሚናገረው። አንደኛውን ለፍርድ ነው፣ አንደኛውን ደግሞ ለእግዚአብሔር ምሕረት የተነገረ ሐሳብ ነው። ዝም ብሎ ኮንሴፕቱን ስናይ ጽንሰ ሐሳቡን ስናየው የእግዚአብሔር መጎብኘት የሚለውን ነገር እግዚአብሔር በፍርድ የሚጎበኝበትና እግዚአብሔር በምሕረቱ የሚጎበኝበትን ሁለት ወሳኝ የሆኑ ሐሳቦችን እንደያዘ ከእግዚአብሔር ቃል እናያለን። ይህንም በዘጸአት ምዕራፍ 3:16 ላይ እናየዋለን። በብሉይ ኪዳን በሆሴዕ 9:7 ላይ እንደዚሁ ለፍርድና ለምህረት እንደተቀመጡ እናያለን። ምናልባት አንደኛውን ብቻ እንኳን ከጊዜ አንጻር አይተን ብንሄድ ዘጸአት 3:16 ላይ ያለውን እንኳን ብናይ ዘጸአት 3:16 ላይ እንዴት ለፍርድ እንደሆነ ይሄ የእግዚአብሔር መምጣት የእግዚአብሔር የጉብኝት ሰዓት እንዴት ለፍርድ እንደሆነ 3:16 ላይ እንየው። እንደዚህ ይላል 3:16 ላይ ሂድና ይለዋል፣ ለሙሴ ነው የሚለው፣ ሂድ የእስራኤልንም ሽማግሌዎች ሰብስብ፣ እግዚአብሔር የአባቶቻችሁ አምላክ የአብርሃም የይስሐቅ የያዕቆብ አምላክ መጎብኘትን ጎበኘኋችሁ፣ በግብፅም የሚደረግባችሁን አየው። ከግብፅ መከራ ወደ ከናናውያን፣ ወደ ኬጢያውያን፣ ወደ አሞራውያን፣ ወደ ፈሪዛውያን፣ ወደ ኤዋውያን፣ ወደ ኢያቡሳውያን ሀገር ወተትና ማር ወደምታፈሰው ሀገር አወጣኋችሁ ይላል። ተመልከቱ፣ ይሄ የታድጎቱን ነገር ነው የሚያዩ፣ የምህረቱን ጉብኝት ነው የሚናገረው። እግዚአብሔር እንዴት አድርጎ ለ430 ዓመት በእግዚአብሔር ፈቃድ በፈርዖን ባርነት ውስጥ በግብፅ በፈርዖን ባርነት ስር በግብፅ በባርነት ህዝቡ እንዲቀመጥ የከናን ህዝብ ካደረገ በኋላ ከዛ በኋላ ደግሞ ህዝቡን እንዴት በበረታች ክንዱ እንዴት አድርጎ ደግሞ በቀን በደመና በሌሊት በእሳት አምድ እንዴት እንደ ተስፋው ቃሉ አውጥቶ ወደ ከነዓን እንዳገባቸው እንዴት ጉብኝታቸውን እንዳመጣ የተናገረበት ቦታ ነው። የምህረት ጉብኝት ነው። ሆሴም ላይ እንደዚሁ ያለ ሐሳብ አለ። 9:7 ላይ ደግሞ ምን ይላል? እንዲህ ይላል፣ የበቀል ወራት መጥቷል፣ ፍዳም የፍዳ ወራት ደርሷል። እስራኤልም ያውቃል ከኃጢአትህና ከጠላትህ ብዛት የተነሳ ነቢዩ ሰንፏል፣ መንፈስ ያለበት ሰው አብዷል። ኤፍሬም ከአምላኬ ጋር ተመልካች ነበር፣ አሁን ግን
ነቢዩ በመንገዱ ሁሉ ላይ የወፍ ወጥመድ ሆነ። በአምላኩ ቤት ጠላትነት አለው። በጊቤዓ ዘመን እንደነበረ እጅግ ረከሱ። እርሱም በደላቸውን ያስባል፣ ኃጢአታቸውን ይበቀላል ይላል። ለፍርድ ነው። በዚህ ላይ ለፍርድ እግዚአብሔር እንዴት በፍርድ እንደሚጎበኝ የተናገረበት ስፍራ ነው። ክብር ለጌታ ለአምላካችን ይሁን። ስለዚህ ጉብኝት እንግዲህ መጽሐፍ ቅዱስ በሁለት መንገድ ቢሆንም እኔ ልናገርበት የፈለግኩት ግን ነገር ምንድን ነው? የምህረቱን ጉብኝት ሚስ ላለማድረግ ነው። የፍርዱን አይደለም ለመናገር የፈለግኩት። ግን የምህረት ጉብኝት አለ። ከፍርድ በፊት ምህረት ነው ያለው። ክብር ለጌታ ይሁን። እግዚአብሔር በምህረቱ ይጎብኘን። የምህረት የጉብኝን ወራቶቻችንን ሚስ እንዳናደርግ ነው። ተመልከቱ፣ የጉብኝት ወራት ይሰጠናል። መጽሐፍ ቅዱስ ሲናገር የመዳን ቀን አሁን ነው ይላል። አሁን ቃሉን በሰማንበት ሰዓት የመዳን ቀናችን አሁን ነው። አያችሁ፣ የምህረቱ እጅ የተዘረጋበት ሰዓት አሁን ነው። ስለዚህ የምህረቱን ወራት የምህረቱን ሲዝን የምህረቱን ልክ ለእስራኤል ዘጸአት 3 ላይ እንደተነገረው እንዴት አድርጎ እግዚአብሔር ከግብፅ ባርነት ነፃ እንዳወጣቸው እንዴት እንደጎበኛቸው እኔና እናንተን በዚህ ዘመን በዚህ ምድር ላይ ለምንኖር ሰዎች ሁሉ እግዚአብሔር ለዳነውም ላልዳነውም የጉብኝት ወራትን እግዚአብሔር ይሰጣል። የመጎብኘት ወራትን ይሰጣል። በተለያየ ሁኔታ ውስጥ ያንን ወራት ሚስ እንዳናደርግ እግዚአብሔር ይርዳን። እሱን ለማለት ፈልጌ ነው። ክብር ለጌታ ለአምላካችን ይሁን። እንግዲህ ይሄ የጉብኝት ወራት እግዚአብሔር ይባረክ። እንግዲህ ይሄ የጉብኝት ወራት ቀላል ሐሳብን የያዘ አይደለም። ቀላል ምክርን የያዘ አይደለም። ጉብኝት መጎብኘትን የማይፈልግ ማን አለ ወገኖች ሆይ? ሰዎች እንኳን የምንወዳቸው ሰዎች ጎበኛለሁ ካሉን እንኳን እንዴት አድርገን ነው የምንዘጋጀው? እንዴት አይነት ነው ደስታ የሚሰማን? እንዴት አይነት ነው ክብር የሚሰማን? የእግዚአብሔር ሰዎች፣ እግዚአብሔር ደግሞ ሕዝቤን ጎበኛለሁ የሚል አምላክ ነው። ሁል ጊዜ እግዚአብሔር ለጉብኝት የተዘጋጀ አምላክ ነው እና ብዙ ጊዜ ግን ከጉብኝት ብዙ ጊዜ የምንጎልባቸው ነገሮች አሉ እና ከመጽሐፍ ቅዱሳችን ስንመለከት ስሟ ያልተጠቀሰች አንድ እድሏን ግን የተጠቀመች አንድ ሴት እናነሳና ከመጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 10 ላይ 8 ላይ ያለች አንድ ሴት እናነሳና በዚህ ሐሳብ ውስጥ ሉቃስ 8 ላይ ያለችን የእግዚአብሔር ሴት አንስተን ይህንን የእግዚአብሔር ቃል እንካፈላለን። ወገኖቼ ሆይ ቀላል ነገር አይደለም። የጉብኝት ወራቷን በፍጹም ያላሳለፈች ታላቅ ሴት ሉቃስ 8:43 ላይ ታሪኳን እናገኛለን። ሲሄዱም ህዝቡን ያጨናንቁት ነበር። ከ12 ዓመታት ጀምሮ ደም የሚፈሳት ሴት ነበረች ይላል። ለ12 ዓመት ደም የሚፈሳት ሴት ነበረች። ትዳሯን ሁሉ ለባለመድኃኒቶች ከስራ ማንም ሊፈውሳት አልተቻለውም። በኋላውም ቀርባ የልብሱን ጫፍ ዳሰሰች፣ የደሟም ፈሳሽ በዚያን ጊዜ ቆመ ይላል። ክብር ለጌታ ለአምላካችን ይሁን። ይህ እንግዲህ የዚችን ሴት ታሪክ ከዚሁ ክፍል ላይ በደንብ ብዙ ወንጌላት በደንብ ጽፈዋታል። በደንብ የምናውቃት ሴት ስሟ ግን አልተጠቀሰም። ግን ኢየሱስ አዳኝ መሆኑን ኢየሱስ በዛ በምኩራብና በህዝቡ መካከል ሲመላለስ የምትሰማ መረጃ ያላት የምታውቅ፣ ነገር ግን ወደ እሱ ሊያቀርባት የሚችል ነገር የሌላት፣ የሚገርማችሁ ነገር ጓደኛ የሌላት፣ አንኔምድ የሆነች ስም የሌላት፣ ጓደኛ የሌላት፣ ህይወቷን ልታካፍለው የምትችለው ሰው እንኳን ሊቀርባት የሚችል አይሶሌትድ የሆነች፣ ከህጉ የተነሳ የተገለለች፣ ደም የሚፈሳት ስለሆነች ህጉ ከሰው ጋር እንድትቀላቀል ስለማይፈቅድላት በሰው ፊት እንኳን ሞገስ ያልነበራት፣ ክብር ያልነበራት፣ የተጠላች፣ የተገለለች፣ በአንድ ድምፅ ማህበረሰቡ ስም ያወጣላት ሴት እንደሆነች መጽሐፍ ቅዱስ ይናገራል። ወገኖች ሆይ እንደዚህ መሆን በጣም እንዴት ከባድ ነው። ተመልከቱ። ምንም እድል የላትም። ምንም ኦፖርቹኒቲ የሌላት፣ በፍጹም ከሰው ጋር ከማህበረሰቡ ጋር አብራ የመኖር እድል የሌላት፣ ተስፋ የሌላት። ተመልከቱ። በራሷም ተስፋ የቆረጠች ናት እቺ ሴት። ብዙ ለፍታ ጥራ ግራ ግን መፍትሄ ያጣች ሴት አንድ ቀን ግን የሆነ ቀን ድንቅ ኦፖርቹኒቲ፣ ድንቅ እድል፣ ድንቅ የሆነ የጉብኝት ወራትን ተገናኘች። በጌታ በኢየሱስ ስም ወገኖቼ ሆይ ለእያንዳንዳችን ይሄ ጉብኝት ያገኘን። እድናለሁ ብላ አላሰበችም። የእሷ ቀኔ ነው ብላ አላሰበችም። ህጉ ሊያቀርባት አይችልም። በዛ ኢየሱስ ክርስቶስ በነበረበት ቦታ ላይ ደቀ መዛሙርቶቹ ሐዋርያቶቹ በዙሪያ በነበሩበት ቦታ ላይ ይቅርና ከአንድ ሰው ጋር ቆማ እንኳን ማውራት እድል ማታገኝ፣ ከሰዎች ጋር ህብረት ማድረግ እድል ማታገኝ፣ እድል ውስጥ መግባት እድል ማታገኝ፣ በማህበራዊ ኑሮ ውስጥ መሳተፍ እድል ማታገኝ፣ ምክር እንኳን ለመመከር ከሰዎች ጋር ጠጋ ማለት እድል ማታገኝ ሴት የነበረችን ሴት እግዚአብሔር ዘመኑን የእሷ የጉብኝት ወራት አደረገላት። ክብር ለጌታ ይሁን። ታሪኩ የተጻፈው በእሷ ምክንያት ነው። በቃ የእሷ ሆነ። ይሄ ምዕራፍ 8 ላይ የተጠቀሰው ጥቅስ ያ ኤቨንት ያ ጊዜ የእሷን ታሪክ ብቻ የተሸከመ ሆኖ ቀረ። ተመልከቱ።
ያ ቀን የሷ የመጎብኘት ቀን ሆነ። ክብር ለጌታ ለአምላካችን ይሁን። ምናልባት በዛ ቀን ኢየሱስ ብዙ ነገሮች አድርጎ ሊሆን ይችላል። ግን ሳውንድሊ በጣም ከፍ ብሎ ድምፁ የወጣ ጉብኝት የዚች 12 ዓመት ደም ሲፈሳት የነበረች ሴት ታሪክ ሆኖ ቀረ። አይገርማችሁም? የእግዚአብሔር ሰዎች ሐኪም ቤት ልሂድ ብላ እኮ ገንዘቧን ይዛ ወደ ሐኪም ቤት ሄዳለን ፈውስ ያገኘችው። ወይም ደግሞ ሌላ እስቲ ቆይ የሆነ ቦታ ጸሎት ህብረት አለ፣ እዛ ጸሎት ላይ ተጋብዣለሁ እስቲ ልሂድና እኔም ጌታ ድምፅ ካመጣልኝ እግዚአብሔር ድንገት በነብዩ ከተናገረኝ ድንገት እግዚአብሔር በፈውስ አገልጋዩ እንደው መልእክት ካመጣልኝ ጋብዘውኛል ልሂድ ብላ የመጣች ሴት አልነበረችም። በፍጹም ልትቀርብ የማትችል ሴት ወገኖች ሆይ፣ ግን በጣም ዲተርምን ያደረገች በነፍሷ የቆረጠች ያንን ኢየሱስ የታየበትን ያችን ሞመንት በምንም ሁኔታ ሊያልፈኝ አይችልም ያለች ሴት ነበረች። አትገርምም? የሄደችበት መንገድ እኮ የሚቻል መንገድ አይደለም ወገኖች ሆይ። አንዳንድ ጊዜ እኮ እኛ ኖ ይሄ ነገር አይቻልም የምንለው ነገር እኮ በጣም ከዚህ ነገር የራቀ ነው። በጣም ብዙ ኦፖርቹኒቲዎች አሳልፈናል። ብዙ እድሎችን አሳልፈናል። የሆነ ንጉስ መጥቷል ብንባል ስንቶቻችን እንወጣለን ወገኖች ሆይ? ስንቶቻችን እዛ ያ በረከት እስቲ ምን አገኝ ይሆን ብለን ከዛ ሰው ምን ካፈር ይሆን ብለን ከዛ ከንጉሱ ድምፄን እስቲ ቢሰማኝ እስቲ የሆነ ነገር ቢደረግልኝ ብለን ተስፋ እኮ አናረግም ወገኖች ሆይ። በምን ታውቃለህ? ያ ቀን ያንተ ቢሆን ያ የጉብኝት ቀን ቢሆን በምን ታውቃለህ? ኢየሱስን የሚያስቆም መንካት ኢየሱስን ብትነካበት ቀን እንደሆነ በምን ታውቃለህ? ያ እድል ያንተ መሆኑን በምን ታውቃለህ? ወገኔ ሆይ እኔ በጣም ተገረምኩ። ይሄ ቃል ሲገባኝ የጉብኝት ቀኗን ልታሳልፍ ያልወሰነች ብሞትም እሞታለሁ እንጂ ይሄ ቀን የኔ ነው ብላ የተነሳች ሴት ናት። በእርግጥም የእሷ ቀን ሆኖ ቀረ ወገኖች ሆይ። የፈሪሳውያን እነዛ የሃይማኖት ሰዎች የህግ ሰዎች ህጉ ሊገድባት አልቻለም። ከኋላ በምን ውስጥ ተሽሎክሉካ እንደገባች በምን አልፋ እንደገባችና የልብሱን ጫፍ እንዴት እንደነካች እኔ በጣም ይገርመኛል። የእግዚአብሔር ሰዎች ያን ድንገት አይደለም ይሄን ሐሳብ ያሰበችው ብዬ ገመትኩኝ። ቀድማ ነው አስባ ተዘጋጅታ የመጣችው ብዬ አሰብኩኝ። ዛሬ በተአምራት ይሄ ቀን አያልፈኝም ማለች። ኢየሱስ ካለ ባለበት ቦታ ላይ ሲዝኗ እንደሆነ ታውቃለች። ወገኔ ሆይ እግዚአብሔር ባለበት ሰዓት ቀርቦ ካለ ፈልጉት ነው እኮ የሚለው እግዚአብሔር ቃል። ቀርቦ ባለበት ፈልጉት ነው የሚለው። ተኙ አይልም፣ ተዝናኑ አይልም፣ ይለፋችሁ አይልም። ሌላ ቀን ይሁን ቀርቦ ካለ ፈልገው ነው የተባለው። እቺ ሴት ኢየሱስ በዛ ሁኔታ ውስጥ እንደሚያልፍ በዛ ኢቨንት ላይ እንደሚገኝ ቀድማ ያወቀች ነው የሚመስለኝ። ምክንያቱም አዋጅን ያወጀችው አስቀድማ ስለሆነ የልብሱን እንኳን ጫፍ ብነካ እድናለሁ የሚለውን ሐሳብ ያሰበችው ቀድማ ነው። ነገር ከሐሳብ ስለሚጀምሩ ወገኖች ሆይ ለመነሳትና እምነቷን ያነሳሳው ይሄ አዋጇ መሰለኝ። እኔ ግን ማንም ሊያስገባኝ አይችልም፣ በፊቱ ሊያቀርበኝ የሚችል ማንም የለ። ግን ቀኑ የኔ ሳይሆን አይቀርም። ይሄ ቀን ግን አያልፈኝም ማለች። ይሄ ቀን ግን ይሄ ጉብኝት አያልፈኝም ማለች። ክብር ለጌታ ይሁን። ተሽሎክሉካ ሄደች። እኔ ሰዎች እንዴት እንዳላዩት አላቅም፣ ሊገምቷት አይችሉም። እዛ ቦታ ላይ ትመጣለች ብሎ የሚያስባት ሰው አልነበረም። እኔ አላቅም ራሷን እንዴት ሸፍና በዛ ቦታ ላይ እንደተገኘች። ግን የልብሱን ጫፍ ብነካ አለች። ከኋላ ነው የሚለው፣ ከኋላ ሾልካ ገብታ የልብሱን ጫፍ ነካ ይችላል። ክብር ለጌታ ለአምላካችን ይሁን። ይሄንን ያገኘችውን ወርቃማ ድል ያልቀለደች ህጉን ወይም የሃይማኖት መሪዎችን ገደብ አልፋ የሄደችና ፈውሷን የተቀበለች ሴት ናት። ክብር ለጌታ ይሁን። ወገኔ ሆይ ዛሬ ገደብን አልፈ የምትሄድበትን ከጉብኝት ጋር ለመገናኘት የምትሄድበትን ዊዝደም እየነገርኩ ነው። ቀኑ ሁሉ ለእኛ መልካም ነው ወገኖች ሆይ። ቅዱስ ይላል በምቹ ቀን ወደ እግዚአብሔር ይቀርባል የሚል ሐሳብ አለ። ሌላ ቦታ አስተምረዋለሁ ብያለሁ እሱን ትምህርት። ግን እሱን ነገር ማንሳት ፈልጋለሁ። አሁን ምቹ ጊዜ መቼ ነው? ቀርቦ ባለበት ሰዓት። አማኑኤል ካንተ ጋራ ነው ወገኔ። እግዚአብሔር ሁሉ ቦታ ላይ በሁሉ ጊዜ የሚገኝ አምላክ ነው። ግን አር ዩ ሬዲ ነው? አሁን በጌታ በኢየሱስም እምነቷ ነው ያራመዳት። ፈሪሳውያን እነዛ ሐዋርያቶች አያራምዷትም። እነዛ ካህናት ሊያራምዷት፣ ህጉ አያራምዳትም፣ አስሯታል። ከጉብኝቷ ጋር እንዳትገናኝ ገደብ አለባት። ገደብን ጣሰች በኢየሱስም። ህጉን ጣሰች፣ ሰዎችን ጣሰች። ብዙ የቆሙ ሰዎች እኮ አሉ። ሁኔታው እንኳን አይምሯን እንዲያሳምናት አልፈቀደችለትም። የህጉ ሁኔታ አይምሯን አሳምኖ አርፈሽ ተቀመጪ ለማለት አልፈቀደላትም። ጠርምሳ ሄደች ወገኖች ሆይ። ወርቃማውን ወቅቷን ተቀዳጀች። ተመልከቱ፣ ወርቃማውን እድሏን ተቀዳጀች። ጉብኝቷን አገኘች በኢየሱስም። ፈውስ ከኢየሱስ ወጣ። ንኪቷ ፈውስ የሚያወጣ ሆነላት በኢየሱስም።
ዋው! ምን አይነት ኮንቪክሽን ነው ወገኖች ሆይ! ምን አይነት የእምነት እርምጃ ነው! ምን አይነት የድል እርምጃ ነው! ምን አይነት ለመጎብኘት የተሄደ እርምጃ ነው! ዋጋ የተከፈለበት እርምጃ በኢየሱስ ስም። በዛ ቦታ ላይ የሚከተላትን ነገር በድንጋይ ተወግራ ትሙት ሊሆን ይችላል። ግን በቃ ዋጋ ከፍላ የተራመደችው እርምጃ ጉብኝቷን እንድታገኝ ረዳት። አይገርማችሁም? ከማህበረሰብ የተገለለች ሴት በጣም ትደንቀኛለች። ስም እንኳን የላትም እኮ ስሟ እንኳን በመጽሐፍ ቅዱስ አልተጠቀሰም። ሺዛኖን የምትታወቅ ሴት አይደለችም። ግን በደም መፍሰሱ ምክንያት ህጉ ዲስክሪሚኔት አድርጓታል፣ አግልሏታል፣ ከልክሏታል። ማህበራዊ ነገር የላትም፣ ፋይናንስ የላትም፣ ምንም ድምፅ የሌላት ሴት በኢየሱስም ከጉብኝቷ ጋር ተገናኘች። ክብር ለጌታ ለአምላካችን ይሁን። ወገኔ ሆይ ዛሬ ምንድነው ገደብ አለብኝ ብለህ የተቀመጥከው? እግዚአብሔርን ቀርቦ ሳለ ፈልጉት ስለሚል እያንዳንዱ ቀን የበረከት ቀን ነው። እያንዳንዱ ቀን አማኑኤል ከኛ ጋር ስላለ እግዚአብሔርን እጅ የምናይበት ቀን ነው ወገኔ። የኛ መነሳት ብቻ ነው የሚያስፈልገው። ታምራትክን ለማግኘት የታምራት ቀን ብሎ የተጻፈ ቀን የለም። እያንዳንዱ ቀን የታምራት ቀን ነው። እያንዳንዱ ቀን የፈውስ ቀን ነው። እያንዳንዱ ቀን የበረከት ቀን ነው። እያንዳንዱ ቀን የጉብኝት ቀን ነው። ክብር ለጌታ ይሁን። የተጻፈ የለም። እግዚአብሔር እኔን ለመፈወስ ማስታወቂያ እስኪለጥፍ አልጠብቅም። ያንቺ ይሄ ቀን ነው አልተባለችም። ያቺ ሴት በዚህ ቀን ካልሆነ አትፈወሽም አልተባለችም። ሁሉም ነገር ለሷ ዝግ ነበረ። ነገር ግን ሰማይ የሚያውቀው ቀን አንድ የጉብኝት ቀን ሆነላት። ጠርምሳ ሄደች። ወገኖቼ ሆይ እግዚአብሔር የተባረከ ይሁን። አየ ጉብኝት ግን ልታሳልፈው ትችል ነበር። እድል ነበራት፣ ምክንያት ነበራት፣ እልፍ ምክንያት ነበራት። አያሳልፉኝም እኮ ምክንያት ነበረ ከጉብኝቷ ጋር ላለመገናኘት። እነዛ ሰዎች ደግሞ ከፊት አሉ፣ አልችልም፣ ከኋላም ያሉ ሰዎች እነዚህ ናቸው አላለችም። ግን ምክንያት ነበራት። ደሙ በራሱ ምክንያት ነበራት። አይገርማችሁ? የማህበረሰቡ ህግ፣ ኖርም፣ ካልቸሩ፣ ትራዲሽኑ ምክንያት ነበራት። ባህሉ ምክንያት ነበራት። በፍጹም እድል የለኝም ለማለት ምክንያት ነበራት። ግን ምክንያት አልፋ ሄደች፣ ከጉብኝቷ ጋር ተገናኘች። ወገኖች ሆይ እግዚአብሔር ዛሬ በጌታ በኢየሱስ ለአንድ ሰው እየተናገረ ነው። ፈውስ ሊሆን ይችላል፣ የትኛውም ነገር ሊሆን ይችላል። ምን አይነት እድል ነው ያመለጠ? ስንት ጊዜ ነው እድል ያሳለፋችሁት? የእግዚአብሔር ሰዎች ምናልባት ሰዎችን ነው በእግዚአብሔር ሰጥቷችሁ፣ ስንት ጊዜ እድሉን አልተጠቀማችሁም? ስንት ጊዜ ነው የባከነ ነገር እጃችሁ ላይ ያለው? ኖ ዛሬ በጌታ በኢየሱስ መንቃት ይሁን። እግዚአብሔር ሰዎችን ይሰጣል፣ ለአንዳንድ ሰዎችን ይሰጣል። ሰዎቹ ግን አያውቁም። ሰዎችን መያዝ አይችሉም። ወገኖች ሆይ ሰዎችን እድላቸው አድርገው መለኮታዊ ጉብኝት በእነሱ ምክንያት እንደሚያገኛቸው አይገምቱም። በእነሱ ምክንያት ቢዝነሳቸው እንደሚሻሻል አይገምቱም። በእነሱ ምክንያት፣ በእነሱ ታማኝነት ምክንያት ቤታቸው፣ ንብረታቸው እንደሚጠበቅ አያስቡም። ሰዎችን ይገፋሉ፣ ከጉብኝታቸው ይርቃሉ። አንድ ታሪክ ልንገራችሁ። በሁለተኛ ነገሥት ምዕራፍ 5 ላይ የነበረ ያ የእስራኤል ጀነራል የነበረ ንዕማን የተባለ ሰው ታስታውስታላችሁ? አይገርማችሁም? እሱ ሰውዬ ለምጻም ነበረ። ጀነራል ነው፣ ታላቅ ነው፣ ብርቱ ነው፣ በጣም ሞገሳም ነው፣ ታዋቂ ነው፣ ዝነኛ ነው። ግን ነገር ግን ነበረበት ለምጻም ነበር ይላል። ግን የሚገርማችሁ ነገር አንድ ዕብራዊ የሆነች ወጣት ልጃገረድ ሴት ስደተኛ የሆነች ቤቱ ሰራተኛ ሆና ተቀጥራ ነበረ። እድሉ እዛ ጋር ነው የጀመረው። ክብር ለጌታ ይሁን። ይችን ደግሞ የምናምን አላሉ ምናልባት እኮ በአሁኑ ዘመን እኮ አለ ወገኖች ሆይ፣ ዘሩ ማን ነው ይባላል። ሰው ቤተሰብ ለመቅጠር የምን ብሔሩ ምንድን ነው የሚል እኮ አለ። አሁን በእኛ ዘመን እኮ ብሔር ይጠይቃል ስራ ላይ። የቤት ስራ በሉት፣ የግል ስራ በሉት፣ ብሔሩ ምንድን ነው ከሌ ነው የሚባልበት ዘመን ላይ ደረሰን። እንዴት ነው አቋሙ? እንዴት ነው? አጭር ነው፣ ረጅም ነው፣ ቀይ ነው፣ ጥቁር ነው ይባላል። የተማረ ነው፣ ያልተማረ ነው። በእርግጥ የሚባልበት መስፈርት ሊኖር ይችላል። ግን መስፈርት ለሌላቸው ነገሮች እንኳን ሰው ብሔር ይጠይቃል፣ አካባቢን ይጠይቃል፣ ሰውን ለመቅጠር፣ ሰውን ወደ ቤቱ ለማምጣት። ግን ንዕማን ያችን አይሁዳዊት አስገብቷል። ኢየሱስ ጌታ ነው። ምርኮኛ የነበረች ተማርካለች እኮ በባቢሎን ምርኮ ውስጥ የነበረች እሷን ሴት ቤቱ ቀጥሯል። ነገሩ እዛ ጋር ጀመረ። ተመልከቱ። ያቺ ዕብራዊ ልጃገረድ ሴት አየች የጌታዋን ፊት አይታ እንዴት ለእመቤቲቷ ተናገረች ይላል። ክፍሉን አንብቡት። ጌታዬ ምን ነው ለምጽ አለበት? እኔ እኮ በእስራኤል እኮ ነብይ አለ። ከዚህ ወደዛ ብሄድ እኮ ከዚህ ለምጹ ሊነጻ ይችላል፣ ወደዛ ብሄድ ብላ ነገረቻት ይላል። ያ ኦፖርቹኒቲ ተመልከቱት። ያ እድል ቀላል እድል አይደለም። ሰራተኛ ሆና ከገባች ሴት መስማት፣ ከምርኮኛ ሴት መስማት ጃባሃዳቦስ ቀላል አይደለም። ከህፃን ብላቴና መስማት፣ ንጉስ ማነው ታላቅ ጀነራል መስማት አይከብድም? ይከብዳል። ግን አይገርማችሁም? ሚስትየዋ ጆሮዋን ሰጠችና ሰማች። አላቃለለችም። ለንዕማን ነገረችው ይላል። ንዕማንም ይሄ ነገር ልቡን ያዘው።
የዚችን ብላቴና ኦፖርቹኒቲን እድሉን ማባከን አልፈለጉም። ይህን መለኮታዊ ጉብኝት ሚስ ማድረግ አልፈለጉም። ከዛ በኋላ የሆነ ነገር አድርጎ ሰዎችን እንትኖችን ይዞ ሄደ ይላል። ወደ ነብዩ ሄደ፣ ወደ ኤልሳዕ ወደ ሄደ ይላል። ግን የሚገርማችሁ እዛ ጋር ደግሞ ነብዩ የተናገረው አንድ ነገር ነበረ። እንዲህ አይነት የጦር ጀነራል መጣ ብለው ነገሩት ይላል። ጌታ ይባርከው በእውነት እስቲ የታለ ብሎ በሱ ፊት ሞገስ ባገኝ ብሎ ያልወጣ ነገር ግን እንዲህ አለ፣ በቃ ከመጣ ይሄድና በዮርዳኖስ ውሃ 7 ጊዜ ብቅ ጥልቅ ይበላል፣ ከዛ በኋላ ይፈወሳል አለ ይላል። ሄደው ሲነግሩት ተመልከቱት። ንዕማን ደግሞ ጀነራል ነው። ፋፋና ምናምን የሚባሉ ደግሞ ውሃ እነሱ ጋር ታዋቂ ውሃዎች አሉ። ዋት አለ ይሄ ጀነራል፣ እንዴት ቢንቀኝ ነው እዛ ሆኖ ፈውሱን እንዲህ አርግ የሚለኝ? እኔ እኮ ሰውነቴን ነካክቶ እንዲና እንዲለኛል ብዬ ነበረ ብሎ ተመለሰ አለ። ተመልከቱ፣ ይሄን መለኮታዊ ጉብኝት ሊመለስ ሲል ጀነራሉን አበረታ። ምን አለ ለምን እንዲህ ታረጋለህ? ምንም ክፉ ነገር አልጠየቀም፣ ከባድ ነገር አልጠየቀም። ገባና ውጣን ያለ ብታረግ እኮ ምናምን ብለው አሉት ይላል፣ ለመኑት። ከዛ በኋላ መጣና ያሉትን አደረገ፣ ከመለኮታዊ ፈውሱ ጋር ተገናኘ። ተመልከቱ ወገኖች ሆይ ሊተላለፍ ነበረ፣ ከነለምጹ ሊመለስ ነበረ። ፈውሱ ደጅ ላይ ደርሶ ማለት ነው። ደጅ ደርሷል እኮ ፈውስ። ነብዩን አስደሰተኝ። በቃ ምን አይነት ኩሩ ነብይ ነው! በዚህ ዘመን ቢሆን እስቲ ቆይ በሱ ፊት ሞገስ ካገኘው እስቲ አንዳች ነገር እንኳን ወደ እኔ ሊል ይችላል እኮ አላለም። እዛው በተቀመጠበት ግባና እዛ ውስጥ ገባ፣ ፈውሱን ላከለት። ክብር ለጌታ ለአምላካችን ይሁን። የእግዚአብሔር ሰዎች እንደዚህ ነው። ሊተላለፍ ነበር ፈውሱን። ይሄ ጀነራል ተመልከቱ፣ እስራኤል ድረስ መጥቶ ተላልፎ ሊሄድ ያ የመጣለት ድምፅ፣ ያ በብላቴናዋ የመጣው መገለጥ፣ ያ መለኮታዊ ጉብኝቱ ጋር እንዲገናኝ ያደረገው። ወገኖች ሆይ ዛሬ ስንቶቻችንን በደጃችን ላይ የቀረበውን እድል ያባከን ነው? ዛሬ በጌታ በኢየሱስም የጉብኝት ወቅትን አትተላለፍ። የጉብኝት ጊዜን አትተላለፍ። ዎች አውት ማየት፣ በእግዚአብሔር ቃል መመርመር፣ ልባችንን መፈተሽ፣ መንፈሳችንን መፈተሽ ይጠበቅብናል። የእግዚአብሔር ሰዎች ከምንጊዜውም በላይ አሁን መዳናችን ወደኛ የቀረበበት ዘመን ስለሆነ፣ ከምንጊዜውም በላይ እውነቴ ነው አይኖቻችን ሊበሩ የሚገባው ዘመን አሁን ስለሆነ፣ ከምንጊዜውም በላይ ጆሮቻችን ሊከፈቱ የሚገባው ዘመን አሁን ነው። ወገኖቼ ሆይ እንደ ቃሉ በመኖር የጉብኝት ወራታችንን እንዳንተላለፍ ዛሬ ይናገረናል እግዚአብሔር። ንዕማን እኮ ሊተላለፍ ነበር እንዳያችሁት። በጣም ይገርመኛል። ሉቃስ ወንጌል ምዕራፍ 1 ላይ የኢየሱስ እናት ማርያም በጣም ትገርመኛለች። ብላቴና የሆነች ወጣት ሴት ተመልከቱ። የዮሴፍ እጮኛ የነበረች ኦሬዲ እጮኛ አላት። ኦሬዲ እጮኛ ያላት ሰርጓን የምትጠብቅ ሴት ብላቴና ወጣት ልጃገረድ በመልአኩ በገብርኤል የመጣውን ተመልከቱ። ያይመስ ከባድ እኮ ነው ይሄ። መለኮታዊ ጉብኝት መጣ ወደሷ። ትልቅ ጉብኝት፣ የዓለም መድኃኒት የሚሆነውን በሷ በኩል እንዲመጣ ትልቅ ጉብኝት መጣ። በጣም ነው የደነቀችኝ። ያ ድምፅ ተሰምቶ አይታወቅም፣ ተሆኖም አይታወቅ። ሰው እንዴት ማንም ድንግል ጸንሳ በማታቅበት የተፈጥሮ ስርዓት እንኳን ፈቅዶ በማያቅበት አንድ ቀድሞ የሄደ ሰው እንኳን በዚህ መንገድ ከሌም ሄዳ ነበር ተብሎ ምሳሌ ሊሆን የሚችል ሰው በሌለበት እጮኛ በሆነች ሴት እንደዚህ አይነት ድምፅ ሲመጣ ወገኖች ሆይ ያንን መለኮታዊ ጉብኝት አልተላለፈች። በጣም ደስ ይለኛል። በጣም ነው የምደነቀው። የሚገርመኝ ከዚህ በፊት እኮ ያልሆነ ነገር ነው። እጮኛ ያላት ሴት ይህን ድምፅ ሪጀክት አድርጋ ነው መሄድ ያለባት። ዋት እኔ እኮ እጮኛ ያለኝ ሴት ነኝ፣ ልጃገረድ ነኝ፣ በአይሁድ ስርዓት ይሄ የለም በፍጹም ብላ መሄድ ትችላለች። ኖ ብላማ መሄድ ትችል ነበረ። ግን አይገርማችሁም? ልቧን ሰጠች፣ ልቧን ከፈተች። በብዙ መረዳት የመልአኩን ድምፅ ሰማች፣ ተቀበለች። ይህ እንዴት ይሆናል ብቻ ነው ያለችው። ተመልከቱ። ነገር ግን የልዑል ኃይል ባንቺ ላይ መንፈስ ኃይል ይመጣብሻል፣ ባንቺ ላይ ይጸልላል አላት። ተመልከቱ። ካለ ወንድ እንደምታረግ ሲነግራት ማለት ነው። አሜን ያለችበትን መንገድ ይገርመኛል። ያንን መለኮታዊ ጉብኝት የተቀበለችበት መንገድ ይገርማል። ወገኖቼ ሆይ ዛሬ በጌታ በኢየሱስ ስም እያንዳንዳችን ከዚህ ጉብኝት እንዳንጎድል የእግዚአብሔር ጸጋ ይርዳን። ሰው ሊሆን ይችላል የሚያስፈልግህ። አንዳንዶቻችን ሰው ነው የሚያስፈልገን። ቁልፍ የሆነ ሰው ወደዛ የሚያደርስ ሰው ሊያስፈልገን ይችላል። አንዳንዶቻችን ደግሞ ፋይናንስ ሊያስፈልገን ይችላል። አንዳንዶቻችን ደግሞ ኢቭን ራእይ ሊያስፈልገን ይችላል። የእግዚአብሔር ሰዎች አንዳንዶቻችን ሎኬሽን ሊያስፈልገን ይችላል። እግዚአብሔር ግን በሚያመጣው ጉብኝቱን በሚያመጣባቸው መንገዶች ሁሉ የነቃን እንድንሆን እግዚአብሔር እንዲረዳን ዛሬ ጸልያለሁ። ወገኖች ሆይ እድል እንስጥ፣ ጊዜ እንስጥ። ዛሬ እኮ ዘመኑ የቴክኖሎጂ ዘመን ሆነ። ክፉ ዘመን ላይ ነው እኮ ያለ ነው። ስልጣኔ በጣም እየላቀ እየሄደ በጣም ፍጥነቱ እየጨመረ በሄደበት ዘመን
የሰው ልጅም ደግሞ ከሰዎች ከማህበራዊ ነገር እየራቀ የሚሄድበት ዘመን እየሆነ መጣ። ዛሬ አንድም ሰው እኮ ከጎን ለተቀመጠው ሰው ጆሮ የማይሰጥበት ሰዓት ነው አሁን ይሄ ዘመን። ሁሉ ሰው ከራሱ ሶሻል ሚዲያ ጋር ያለበት፣ ከሞባይሉ ጋር ከሴልፎኑ ጋር ያለበት ዘመን ነው። ከጎን ያለው ሰው እንኳን ማን እንደሆነ የማታይበት፣ ምናልባት የህይወትህን ታሪክ ሊቀይር የሚችል ሰው ይሆናል። በሆነ አጋጣሚ እግዚአብሔር ያስቀመጠ የሆነ ቦታ የወሰደ ሰዎች ጋር ስትቀላቀል watch out፣ ሰውን ተመልከት፣ ተዋወቅ፣ ከሰዎች ጋር ለመስተጋብርን ፍጠር። ወገኖቼ ሆይ በእውነት አናቅም እኮ ምን አይነት ሰው እግዚአብሔር ወደ ህይወታችን እንደሚልክ አናቅም። ምን አይነት ሁኔታዎችን እግዚአብሔር ለኛ እንደሚያዘጋጅ አናቅም። እግዚአብሔር አይኖቻችንን ያብራ፣ እንደነ ንዕማን እንዳንሆን። አንዳንድ ጊዜ ሳያውቁ የቀሩ ሰዎች፣ ሳያውቁ ያለፋቸው ሰዎች እንዳሉ እንደዛ እንዳንሆን፣ አውቀው ደግሞ ሳይጠቀሙ በትዕቢትና በማንነት በኔነት ሳንጠቀም እንዳንቀር ወገኖች ሆይ እግዚአብሔር አይኖቻችንን ይግለጥ፣ እግዚአብሔር ያብራልን። ክብር ለጌታ ለአምላካችን ይሁን። እንደ እግዚአብሔር ያለ ማንም የለ ወገኖች ሆይ። የሚገርማችሁ ነገር ይሄ ጉብኝት ምን አይነት ጉብኝት አለ የሚለውን ነገር እሱን ጉብኝት እናገርና በሚቀጥለው ሳምንት የሚቀጥለውን ሐሳብ እቀጥላለሁ። እውነቴን ነው የምለው፣ ይሄን የመጀመሪያውን ሐሳብ ያገኛችሁ ሰዎች ቪዲዮ ይጫናል፣ በዩቲዩብ ላይ ታገኛላችሁ። የሚቀጥለውን ፓርት 2 የሚለውን ሳታገኙት አትቅሩ። በኢየሱስ ስም ቁልፍ ነገሮች በዛ ስፍራ ላይ ስላሉ ያንን እናገራለሁ። ክብር ለጌታ ለአምላካችን ይሁን። እንግዲህ ይሄ ጉብኝት ምን አይነት ጉብኝት አለ ብትሉኝ፣ ጉብኝቱ ሁለት አይነት ነገር ላይ ትኩረት ያደርጋል ብያለሁ። አንደኛው ፍርድ ላይ ነው ብዬ ቅድም ያነበብኩት ዘጸአት ሆሴ ላይ ያነበብኩት ቃል 7:9 ላይና ዘጸአት ላይ ደግሞ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር የምህረት ጉብኝት ነው ብዬ ተናግሬያለሁ። እኔ ግን ያወራሁ ያለሁት የምህረት ጉብኝቱን ነው። ስለዚህ አሁን የመዳን ጉብኝትን እግዚአብሔር ደግሞ ያደርጋል። የመዳን ጉብኝትን ደግሞ እግዚአብሔር ያደርጋል። ተመልከቱ፣ ከመዳን ጋር እግዚአብሔር እርቅን የማድረግ ጉብኝት እግዚአብሔር ያደርጋል። በጌታ በኢየሱስም አንዳንድ ሰዎች በመዳን ትጎበኛላችሁ። የመዳንን ቃል ከመስማታችሁ የተነሳ ኢየሱስ ክርስቶስን የህይወታችሁ ጌታና አዳኝ በማድረግ የዘላለም ህይወት የማግኘት ጉብኝት ይሆንላችኋል። ስለዚህ ወንጌል ሰምታችሁ ልባችሁን ያጠነከራችሁ ሰዎች ዛሬ በድጋሚ እኔ ነግራችኋለሁ። ጆሮአችሁን ሰምቶ ዝም ያላችሁ ሰዎች ዛሬ በጌታ በኢየሱስ ስም እንድትወስኑ መዳንን የሚያግዙ መላእክቶች እንዲረዷችሁ ጸሎቴ ነው። የመዳን ጉብኝት አለ ወገኔ ሆይ። የዳንበት ቀን የተባረከ ቀን ነው። ኢየሱስ ክርስቶስን ጌታ እንደሆነ ያመንበት ቀን፣ ንስሐ ገብተን ልጅነትን የተቀበልንበት ቀን፣ እሱ የተባረከ ቀን ነው። ተጎበኛሁን የበዛ ቀን ወገኖች ሆይ። ብዙዎቻችሁም ጉብኝት እንደተጎበኛችሁት ሁሉ እኔም የተጎበኘሁበትን የዳንኩበትን ቀን ልረሳው አልችልም። የዘላለም ህይወት ያገኘሁበትን ቀን ልረሳው አልችልም። ልጅነትን ያገኘሁበትን ቀን ልረሳው አልችልም። ታላቅ ጉብኝት የመዳን ጉብኝት ነው። ክብር ለጌታ ለአምላካችን ይሁን። የመዳን ጉብኝት እሱ ላይ ዘፍጥረት ምዕራፍ 3 ላይ ነው። ሁለተኛው ከዚህ ጋር አያይዤ የምነግራችሁ የጥበብና የማስተዋል ደግሞ ጉብኝት እግዚአብሔር ይሰጣል። የጥበብና የማስተዋል ነገርን አስተውለን በጥበብ ነገሮችን የምናደርግ ከእግዚአብሔር ቃል ማስተዋልን የምናገኝበት ጉብኝት ደግሞ አለ ወገኖች ሆይ። ሰው ማስተዋል ሲሰጠው ተጎብኝቷል። በጥበቡ ሲመላለስ ተጎብኝቷል። ሐዋርያት ሥራ ምዕራፍ 17:30 ላይ እንደዚህ የሚል የእግዚአብሔር ቃል አለ። እንዲህ የሚል ቃል አለ። እንግዲህ እግዚአብሔርን ያለማወቅን ወራት አሳልፎ ይላል። አሁን በየቦታቸው ንስሐን ይገቡ ዘንድ ሰውን ሁሉ ያዛል ይላል። ተመልከቱ፣ ኢግኖራንት የሆንበትን ዘመን አሳልፎ እግዚአብሔርን የማወቅ ጥበብ፣ የማስተዋል ጥበብ፣ የመዳን ጉብኝት እግዚአብሔር እንዲኖረን ይፈልጋል። ያለማወቅን ዘመን አሳልፈን ይላል። ያንን ያለማወቅን ዘመን አሳልፈን አሁን በየቦታቸው ያሉ ሰዎች ሁሉ ንስሐ ይገቡ ዘንድ ሰውን ሁሉ ያዛል ይላል። ሰው ከእግዚአብሔር ጋር ለመታረቅ ንስሐ ሲገባ ጥበበኛ ሆነ ማለት ነው። የእግዚአብሔርን ጥበብ ይካፈላል። አስተዋለ ማለት ነው ወገኖች ሆይ። በትክክለኛው በመዳን መንገድ ላይ መጣ ማለት ነው። ስለዚህ የመጀመሪያው የመዳን ጥበብ ነው። ሁለተኛው የጥበብና የማስተዋል ጥበብ ነው። ይሄ ሌላው ደግሞ የጥበብና የማስተዋል ጉብኝት ነው። ሌላው እግዚአብሔር በጤንነት ይጎበኘናል። ክብር ለጌታ ለአምላካችን ይሁን። ዘጸአት ምዕራፍ 23 የኛ ዕድል ፈንታ ይሆናል። አንተም አምላክን ታገለግላለህ፣ እኔ ደግሞ እህልና ውሃን እባርካለሁ እያለ ከሄደ በኋላ የዘመንን ቁጥር ሞላዋለሁ ይላል። በሽታና ደዌን ከቤትህ አስወግዳለሁ ይላል። ክብር ለጌታ ለአምላካችን ይሁን።
ጉብኝትን እጎበኛለሁ። በአንተ ቤት በሽታ እንዳይኖር አደርጋለሁ። በሌላ ቦታ ላይ የፍርድ ጉብኝት ደግሞ ሲሆን የግብፅን በሽታ በአንተ ላይ አመጣለሁ ይላል። ስም የሌለውን በግብፅ በሽታ እመታለሁ ደግሞ የሚል የፍርድ ጉብኝት አለ። ተመልከቱ። የጤንነት ጉብኝት ደግሞ አለ። ደዌ ያለ በሽታ አለ ወገኖች ሆይ፣ ስም ያለው ስም የሌለው ሐኪም የቻለው መድኃኒት እየዋጥክ ያላችሁ ሰዎች፣ ሐኪም አልችልም ብላችሁ ተስፋ ቆርጣችሁ የተቀመጣችሁ ሰዎች ካላችሁ እግዚአብሔር በእናንተ ህይወት ላይ በቤታችሁ የጤንነትን ጉብኝት እግዚአብሔር ያደርጋል። በሽታና ደዌን ከቤትህ አስወግዳለሁ ስለሚል አንተም ታገለግለኛለህ ይላል። እኔም ደግሞ በሽታን ከቤትህ አስወግዳለሁ እንደሚል የደዌና የህመምን የማስወገድ ጉብኝት እግዚአብሔር ደግሞ በቤታችን ሊያደርግ፣ ሌላው ያለ ጥረት የመኖር ጉብኝት፣ የተትረፈረፈ ህይወት ጉብኝት። ክብር ለጌታ ይሁን። ይሄ ደግሞ በጣም ያስገርማል ወገኖች። በራስ አካውንት ብቻ ማትኖርበት፣ በራስ ገንዘብ ካልኩሌት አድርገህ ባስቀመጥከው ወደማትኖርበት የብልጽግና የተትረፈረፈ በረከት ውስጥ እግዚአብሔር ያስገባሃል። ይሄ ማለት ሳትሰራ ታገኛለህ እያልኩህ አይደለም። አንዳንዱን ነገር ስናገር ከህይወቴም ነው የምናገረው። እውነቴን ነው የምልህ። የተቀመጠልህን የሚያሳልፍ የእግዚአብሔር የበረከት እጅ ባንተ ላይ ይመጣል። እግዚአብሔር ምንጩን ይነድልልሃል ማለት ነው። እግዚአብሔር ከባለጸጎች እኩል ያደርግሃል። የሥራ በርን ከፍቶ ሊሆን ይችላል። እግዚአብሔር በመለኮታዊ አቅራቦቱ እያቀረበ ሊያኖርህ ይችላል። አቅራቦቱ ልዩ ልዩ ስለሆነ የጥረትን ደጅ ይዘጋልሃል። እግዚአብሔር በበረከት በተትረፈረፈ በረከትና ህይወት ይባርክሃል። እግዚአብሔር በሰላም ይጎበኝሃል። እግዚአብሔር በደስታ ይጎበኘናል። እግዚአብሔር በረፍት ይጎበኘናል ወገኖች ሆይ። እግዚአብሔር ደግሞ በጤናማ ግንኙነት ይጎበኘናል። ስለዚህ የጉብኝት ወራትህን አትተላለፍ ስንል እያልኩ ስናገር ብዙ ነው የጉብኝት አቅጣጫውና ኦልራውንድ የሆነ ሁሉን አቀፍ የሆነ ጉብኝትን እግዚአብሔር ህዝቡን ለመጎበኘት ይፈልጋል። ትልቁ ነገር ግን እኔና እናንተ የምንጎበኝበትን ቀን መተላለፍ የለብንም። አንድ ደግሞ እንደ ንዕማን የተላለፈች ለኢየሩሳሌም ኢየሱስ የተናገረው ልናገርና ይህን ትምህርት እዚህ ላይ አቆማለሁ። እንዲህ አለ ኢየሱስ በሉቃስ 19:44 ላይ ደግሞ እንዲህ አለ፣ ኢየሩሳሌም ሆይ የጉብኝትሽን ቀን ብታውቂ ኖሮ፣ አያችሁ፣ የጉብኝትሽን ቀን ብታውቂ ኖሮ አምላክሽን ባልገፋሽ ነበረ፣ እኔን ብታውቂ ኖሮ ብሎ ሉቃስ ላይ ይህንን ነገር የተናገረበት ቦታ አለ። አላወቀችም። ወደ ኢየሩሳሌም ኢየሱስ እየሄደ ነበር፣ አላወቀችም። ወደ ኢየሩሳሌም ነበር ኢየሱስ እየሄደ የነበረው፣ አላወቀችም። ካለማወቋ የተነሳ ኢየሩሳሌም ካለማወቋ የተነሳ ከጉብኝት ጎደልሽ አላት። ተመልከቱ። ይሄ ወደ ኢየሩሳሌም ወደ አንቺ እየመጣ ያለውን በውስጥሽ ያለውን አምላክሽን ብታውቂ ኖሮ ትጎበኝ ነበር ኢየሩሳሌም፣ ነገር ግን አልተጎበኘሽም አላት። ኢየሱስ ክርስቶስ እኮ በአገልግሎቱ ጊዜ አይታችሁ እንደሆነ በጣም በተለይ ይላል መጽሐፍ ቅዱስ በገሊላ ብዙ ታምራትን አላደረገም ነበር ይላል። ምክንያቱም በወገኖቹ ተቀባይነት ስላልነበረው ብዙ ታምራትን አላደረገም ነበር ይላል። ተመልከቱ። አይታችሁ እንደሆነ ብዙ ክፍል ስትመለከቱ ታምራትን የተቀበሉ ሰዎች ከሌላ ወገን የነበሩ ሰዎች እንደሆኑ ይናገራል። ያቺ ቀነናዊት የምትባል ሴት እንዴት የልጇን ፈውስ እንዳገኘች ነው ዮሐንስ ወንጌል ምዕራፍ 4 ላይ ለሳምራውያን እንዴት እንደሆነ ያቺ የሰማሪያ ሴት እንዴት እንዳገኘች ተመልከቱ። ፈውስ የተቀበሉት እነዛ 9 ለምጻሞችን ስትመለከቱ 9ኙም ተፈወሱ፣ ነገር ግን አንዱ ተመለሰ ሲባል ልዩ ወገን ነበር ይላል። ክብር ለጌታ ይሁን። ከልዩ ወገን ውጭ 8ቱ አልተመለሱም ነበር ይላል። አያችሁ፣ ብዙ ታምራትን አላደረገም። በገዛ ወገኖቹ ተቀባይነት ስላላገኘ የመጣላቸውን ጉብኝት ስላልተቀበሉ በገሊላ በሚኖርበት አካባቢ ብዙ ታምራት አልተደረገም። ሌላ ልዩ ወገን ያገኘው ሌሎቹ ነበረ በረከትን ሲቀበሉ የነበሩት። ወገኖች ሆይ በጌታ በኢየሱስም እንግዲህ ጉብኝታችንን አንተላለፍ። ወገኔ ሆይ የተሰጠ ጉብኝት የትዳር ጉብኝት ሊሆን ይችላል። አታቃል ትዳርህን። የትዳር ጉብኝት ሊሆን ይችላል። እግዚአብሔር ያን ባዶነትህን ለመሙላት፣ ያን ብቸኝነትህን ለመሙላት፣ ያንን አቅመቢስ መሆንህን ለመሙላት እግዚአብሔር ትዳር ሰጥቶ ሊሆን ይችላል። ትዳርክን ማቃለል የጀመርክ ቀን ከሞገስ መጉደል ትጀምራለህ። ከእግዚአብሔር ጉብኝት መጉደል ትጀምራለህ። መጽሐፍ ቅዱስ እኮ 1,000 2 10,000 ነው የሚለው። ተመልከት፣ 2 10,000 ይላል። 8,000 የእግዚአብሔር ፕሮቪዥንና ጉብኝት በቤት ገብቶ ይገባል ማለት ነው። ልክ ትዳርህን ማቃለል ወይም ትዳርሽን ማቃለል ስትጀምሪ፣ ለትዳርሽ የሚገባውን ነገር ማድረግ ስታቆሚ፣ መገዛትሽን ስትቀንሺ፣ ባልሽን ማክበር ስትቀንሺ፣ ሚስትን መውደድና ማፍቀርን ስትቀንስ፣ አቅራቦት ስትቀንስ፣ ትዕቢት ሲመጣ ወገኖች ሆይ ቤታችሁ ከጉብኝት ይጎላል። እግዚአብሔር ከጉብኝት ይጎላል። በዛ እኮ አይታችሁ እንደሆነ ዘፍጥረት ምዕራፍ 3 ላይ በመጀመሪያው ሰው ላይ
በኤደን ገነት አዳምን ገነትን ተከለለት ይላል። በኤደን ገነትን ተከለ፣ የፈጠረውን ሰው በዛ አኖረው ይላል። የመጀመሪያው ቤተሰቡን እኮ እግዚአብሔር ይጎበኛው ነበር። በየዕለቱ ዕለት እግዚአብሔር ይጎበኛቸው ነበር ይላል። አዳምና ሔዋን በነበሩበት ቦታ ላይ ይጎበኛቸው ነበር ይላል። ሞመንት ምዕራፍ 3 ሲመጣ ግን ያ ኃጢአት ከመጣ በኋላ ግን ከጉብኝት ጎደሉ። ከኤደን ገነት ተባረሩ። የእግዚአብሔር አብሮነት ከነሱ መካከል ሄደ። ከህልውናው ውጭ መኖር ጀመሩ። በኃጢአትና በሞት በፍርድ ውስጥ ተቀመጡ። ወገኖቼ ሆይ በፍርድ ውስጥ እንዳንሆን ከጉብኝት አንጉደል። በኃጢአት ውስጥ በመሆን እልህኛ በመሆን ባለመታዘዝ ውስጥ በመሆን ማናለብኝ በመሆን በትዳር ውስጥ አመፀኛ በመሆን ግዴለሽ በመሆን የሚገባ ትክክለኛ የበሰለ ባል ለመሆን ራስን በማሳደግ ለቤት ባል ላለመሆን በመሞከር ሚስትም ባለመታዘዝ በልዩ ልዩ ሁኔታ ውስጥ በባልና በሚስት ውስጥ በግንኙነታችሁ ውስጥ ወገኖቼ ሆይ ባላችሁ በዚህ በክፋትና በተለያየ የልብ ጥንካሬ ቤታችሁ ሳይጎበኝ እንዳይቀር እግዚአብሔር ጸጋውን ያብዛላችሁ። ፈርሃ እግዚአብሔር በትዳራችሁ ውስጥ ይሁን። ልጆቻችሁን የምታሳድጉበትን ጥበብ ይስጣችሁ። በእውነት ነው የምላችሁ፣ እግዚአብሔር ጎብኝቷችሁ ነው ጥንድ ሆናችሁ የተቀመጣችሁት። ሲንግል የሆኑ አሉ ገና እሱ ውስጥ ያልመጡ። ይሄ ጉብኝት ቀላል አድርጋችሁ እንዳትቆጥሩት። እግዚአብሔር የብቸኝነትን ዘመን አሳልፎ እየጎበኛችሁ ከእግዚአብሔር ጋር ህብረት እያደረጋችሁ የምትኖሩበትን ዘመን ሰጥቷል። ወገኖች ይህን ጉብኝት እንዳታቃልሉ፣ ትዳራችሁን እንድታከብሩ ዛሬ ትልቅ መልእክት አለኝ። በስራ ስፍራ ላይ ስራ ላይ ያላችሁ ትንሽ ይሁን ትልቅ፣ ከፍ ይበል ዝቅ ይበል፣ ተቀጣሪም ብትሆን ባለህበት ቦታ ላይ ክፉ መሪም ቢኖርህ ክፉ አሰሪም ቢኖርህ የጉብኝትህን ወራት እስኪመጣ ድረስ በትዕግስት ተቀመጥ። እግዚአብሔርን አክብር። በመታዘዝ ለአለቃህ ለመሪ ሰሚት በማድረግ የጉብኝትን ቀን እንዳትተላለፍ ባለበት ቦታ ላይ በታማኝነት ስራ። እግዚአብሔር ይጎበኛሃል። የጉብኝት ወራት ይመጣል። ተቀጣሪ እንደነበርክ ቀጣሪ የምትሆንበትን ቀን እግዚአብሔር ያመጣዋል። ይሄ የዘራኸው ዘር ነገ ይከፍልሃል። እዚህ ያሳየው ትጋት፣ እዚህ ያሳየው ሰሚሽን መልካምነት ነገ በበጎ ይከፍልሃል። የጉብኝት ቀንህን ዘመንህን እንዳትተላለፍ። ክፉ አለቆችና መሪዎች ያላችሁ ሰዎች ከጉብኝት የጎደላችሁ አይምሰላችሁ። ለጊዜው ነው። ነገ ግን እግዚአብሔር በመንገዳችሁ ላይ ይመጣል። እግዚአብሔር ነገራችሁን ይቀይራል። ክብር ለጌታ ለአምላካችን ይሁን። በጌታ በኢየሱስ ወገኖች ሆይ በሚቀጥለው ሳምንት ላይ የተወሰኑ ደግሞ የሌላ ሰውን ታሪክ ቅድም 12 ዓመት ደም ሲፈሳት የነበረችዋን ሴትና እንደገና ደግሞ የኢየሩሳሌምን ታሪክ አንስቻለሁ። እንደገና የዛንም የንዕማንንም ታሪክ አንስቻለሁ፣ የለምጻሙን ጀነራል። የሚቀጥለው ሳምንት ደግሞ የሌላ ታሪክ አነሳና እንደገና በሚቀጥለው ሳምንት ላይ ማሰሪያዬን አድርጋለሁ። የጉብኝት እንቅፋቶችን ትንሽ እናገርና ከዛ በኋላ የጉብኝት ወራትን ላለመተላለፍ ምን እናድርግ የሚል 2 ፕሪንሲፕሎችን ተናግሬን ትምህርት ዘጋለሁ። እግዚአብሔር የተባረከ ይሁን። ሰላም ሁኑ።